በዛሬ ቪዲዮ በየቀኑ የሚሰራ ቀላል ግን ውጤታማ የሆነ የስካልፒንግ ስትራቴጂ ነግራችኋለሁ። ስትራቴጂው በማንኛውም ኢንዲኬተሮች ወይም ደግሞ ረጅም ዝግጅት ላይ አይመሰረትም። ሙሉ በሙሉ ሩል ቤዝድ ነው እና እናንተ ማድረግ የሚጠበቅባችሁ ወደ ትሬድ ከመግባታችሁ በፊት አንድ ቀላል ባለ 3 ስቴፕ ቼክሊስት መከተል ብቻ ነው። አሁን ይህን ስትራቴጂ በቋሚነት ትርፋማ መሆኑን ለማረጋገጥ እንደ ክሪፕቶ፣ ፎሬክስ እና ጎልድ ባሉ ታዋቂ ትሬዶች ላይ እያንዳንዱ የሪትሬድ ኤግዛምፕሎችን ተጠቅመን እንመለከታለን። የዚህ ስትራቴጂ ትልቁ ነገር በራሱ ትርፋማ ቢሆንም አፈጻጸሙን የበለጠ ለማሳደግ ከሌሎች እንደ ፕራይስ አክሽን ትሬንዶች ወይም ደግሞ አሁን ካላችሁ ስትራቴጂ ጋር ማጣመር የሚያስችላችሁ መሆኑ ነው። ለዚህ ነው የነን ስትራቴጂ ወደ ቱልቦክሳችሁ መጨመር ለትሬዳችሁ ትልቅ ለውጥ የሚያመጣ ወይም ደግሞ ጌም ቼንጀር ሊሆን የሚችለው። ስለዚህ አሁን ለዚህ ስትራቴጂ የሚያስፈልገው ምንድን ነው? የሚያስፈልጋችሁ ብቸኛው ነገር አንድ ካንድል ነው። አሁን አንድ ካንድል ትርፋማ የሆነ ሲስተም ለመገንባት እንዴት ይበቃል ብላችሁ ተጠይቁ ይሆናል። ጥሩ፣ እኛ ዝም ብለን ማንኛውንም አይነት ካንድል አንጠቀምም። እኛ የምንጠቀመው 4 አወር ሬንጅ የሚባለውን ነው። ይህም በቀላሉ በቀን ውስጥ የሚፈጠረው የመጀመሪያው የ4 አወር ካንድል በሃይ እና በሎ መካከል ያለው ኤሪያ ነው። ስለዚህ የዚህ ሲስተም አሰራር እንደ 5 ሚኒት ቻርት ባሉ አነስተኛ ታይም ፍሬሞች ላይ ስካልፒንግ ስናደርግ ያንን የ4 አወር ካንድል ሬንጅ በመጠቀም በቀን ውስጥ ሊሆኑ የሚችሉ የኢንተሪ ፖይንቶች ለማግኘት እንዲረዳን ነው። ይህንን ስትራቴጂ ለመተግበር የሚያስፈልገው ቀላል ባለ 3 ስቴፕ ቼክሊስት ነው። በዚህም ቪዲዮ ውስጥ ሁሉንም የምናየው ይሆናል። መጀመሪያ ማድረግ ያለባችሁ በቀን ውስጥ የሚፈጠረው የመጀመሪያው የ4 አወር ካንድል ሃይ እና ሎ ምልክት ማድረግ ነው። ትሬዲንግ ቪው ላይ እንዴት ማድረግ እንደምንችል እስቲ እንመልከት። በመጀመሪያ ትሬድ ማድረግ የሚፈልጉትን አሴት በመምረጥ ቻርቱን ክፈቱ። ለዚህ ምሳሌ እኔ የቢትኮይን ቻርት እጠቀማለሁ። ከዚያም ታይም ፍሬማችሁ ወደ 4 አወር እንደተቀየረ ማረጋገጥ አለባችሁ። ይህም ማለት እያንዳንዱ ካንድል የ4 ሰዓት የፕራይስ እንቅስቃሴን ይወክላል። በመቀጠል በቻርት ላይ የታችኛው ቀኝ ጥግ ላይ ወዳለው የታይም ዞን ሴቲንግ ሂዱና ኒውዮርክ ታይም የሚለውን ምረጡ። ይህም ስቴፕ በጣም አስፈላጊ ነው፣ ምክንያቱም የመጀመሪያው 4 አወር ካንድል በተለይ በኒውዮርክ ታይም ላይ የተመሰረተ እንዲሆን እንፈልጋለን። በመቀጠል በዛሬው ቀን ወደ ተፈጠረው የመጀመሪያው 4 አወር ካንድል እንሂድ። ይህ ቪዲዮ ሲሰራ ጁን 23 ስለሆነ ዛሬ የተፈጠረው የመጀመሪያው የ4 አወር ካንድል ይህ ነው። ከዚያም በካንድሉ ሃይ እና ሎ ላይ በቀላሉ መስመርን እናሰምራለን። እናም ሁለቱን መስመሮች እስከ ቀኑ መጨረሻ ድረስ አርዝሟቸው። ይህም በቻርት ላይ የእናንተ የ4 አወር ሬንጅ ይሆናል። አሁን አንድ ማስታወስ ያለባችሁ አስፈላጊ ነገር የሬንጁ ምልክት ከማድረጋችሁ በፊት የመጀመሪያው የ4 አወር ካንድል ሙሉ በሙሉ መዘጋቱን ወይም ደግሞ ክሎዝድ መሆኑን አረጋግጡ። ካንድሉ ገና እየተፈጠረ ከሆነ መጀመሪያ ሙሉ ለሙሉ እስኪዘጋ ጠብቁ። አንድ ይህንን የ4 አወር ሬንጅ ከለየን በኋላ ወደ ሁለተኛው ስቴፕ እንሸጋግራለን። እሱም የስካልፒንግ ሴታፕ ነው። ነገር ግን ከዚህ በፊት አዲስ የሆናችሁ የቴሌግራም ቻናሌ ላይ የተለያዩ የጎበዝ ትሬደሮች ስትራቴጂ እና በክሪፕቶ ዙሪያ ኢትዮጵያ ውስጥ ብዙ ማይነሱ ርዕሶችን ስለምናይበት መቀላቀል እንዳረሱ። የቻናሉን ሊንክ ዲስክሪፕሽን ላይ ወይም ደግሞ ኮሜንት ላይ ታገኙታላችሁ። አሁን ወደ ስቴፕ 2 እንመለስ። የ4 አወር ሬንጅን ከለየን በኋላ የስካልፒንግ ሴታፕ ለመፈለግ ወደ 5 ሚኒት ታይም ፍሬም እንወርዳለን። እኛ እየፈለግን ያለነው ሴታፕ የ5 ሚኒት ካንድል ከሬንጁ ውጪ ማለትም ከሬንጁ ሃይ ወይም ደግሞ ከሬንጁ ሎ ውጪ እስኪዘጋ ነው። ነገር ግን እዚህ ጋር ቁልፉ ነገር ካንድሉ ሙሉ በሙሉ በውጪ መዝጋት አለበት እና ደግሞ በዊክ የሚዘጋ ከሆነ ቫሊድ ተብሎ አይቆጠርም። ከዚያም ብሬክአውቱ ከተፈጠረ በኋላ ፕራይስ ተመልሶ እስኪገባና እንደገና በሬንጅ ውስጥ መልሶ እስኪዘጋ እንጠብቃለን። ነገር ግን ሁሉ ምልክት ካደረግንበት የ4 አወር ሬንጅ ጋር በዚያኑ ቀን ውስጥ መሆኑን አረጋግጡ። አንድ ይህንን ቅደም ተከተል ከተከናወነ በኋላ ወደ ስቴፕ 3 መሸጋገር እንችላለን። እሱም የኛ ኢንተሪ ነው። በዚህ ምሳሌ ፕራይስ የሬንጅን ሃይ ብሬክ ስላደረገ ይህም ወደ ሾርት ለመግባት የሚሆን ሲግናል እየሰጠን ነው። ስቶፕ ሎዛችንን በብሬክአውት ሙቭ የተፈጠረው ሃይ ላይ እናስቀምጣለን። እንደዚሁም ደግሞ ቴክ ፕሮፊታችንን ቢያንስ የስቶፕ ሎዛችንን 2 እጥፍ ታርጌት እናደርጋለን። በዚህም እዚህ ጋር ፕራይስ ወርዶ የፕሮፊት ታርጌታችንን በአግባቡ መጥቷል። አሁንም ሌላ ምሳሌ እስቲ እንመልከት። በዚህም በቢትኮይን ቻርት ላይ በ5 ሚኒት ታይም ፍሬም ላይ ነን። እናም እዚህ ጋር የ4 አወር ሬንጅን ምልክት አድርገንበታል። ስለዚህ ስቴፕ 1ን አጠናቀናል። አሁን ወደ ስቴፕ 2 መሄድ እንችላለን። ይህም የትሬዳችንን ሴታፕ ወደ መፈለግ ነው። በዚህ ምሳሌ ፕራይስ ወርዶ ከሬንጁ በታች ብሬክ እንዳደረገ ማየት እንችላለን። ሆኖም ካንድሉ በትክክል ከሱ በታች አልዘጋም፣ ዊክ ብቻ ነው የፈጠረው። ያ ማለት ሴታፑ ገና ቫሊድ አይደለም ማለት ነው። ነገር ግን ብዙም ሳይቆይ ሌላ ብሬክአውት እናያለን። በዚህ ጊዜ ካንድሉ ሙሉ በሙሉ ከሬንጁ ሎ በታች ዘግቷል። ስለዚህ የሚያስፈልገን ኮንፈርሜሽን እዚህ ጋር ተፈጥሮልናል። አሁን ፕራይስ ተመልሶ እንዲገባና እንደገና በሬንጅ ውስጥ እስኪዘጋ እንጠብቃለን እና ልክ እዚህ ጋር እንደምንፈልገው ካንድሉ ተመልሶ በሬንጅ ውስጥ ይዘጋል። ስለዚህ ስቴፕ 2ን አጠናቀናል። አሁን ደግሞ ወደ ስቴፕ 3 እንሄዳለን። እሱም የኛ ኢንተሪ ነው። ፕራይስ የሬንጅ ሎ ሰብሮ ከዚያም ተመልሶ ስለገባ ይህ ወደ ሎንግ ለመግባት ሲግናል ይሰጠናል። ስቶፕ ሎዛችን በብሬክአውት ሙቭ በተፈጠረው ሎ ላይ እናስቀምጣለን። እንደዚሁም ደግሞ ቴክ ፕሮፊታችንን የስቶፕ ሎዛችንን 2 እጥፍ ታርጌት እናደርጋለን።
በዚህም እንደምታዩት ፕራይስ ወደ ላይ ይወጣና የቴክ ፕሮፊታችንን ታርጌት ይመታል። እዚህ ጋር ልብ እንድትሉ የምፈልገው ነገር ምልክት ካደረግንበት የፎሎወር ሬንጅ ጋር በዚያኑ የትሬድ ቀን ውስጥ እስካለን ድረስ ሌላ ቫሊድ ሴታፕ ከተገኘም ተጨማሪ ትሬድ መውሰድ እንችላለን። በዚህም ይህንን ቻርት እንዲሄድ ስንተወው ፕራይስ በእኛ የፎሎወር ሬንጅ ውጪ በጥሩ ሁኔታ ትሬድ ላይ እንደሆነ ማየት እንችላለን። ሆኖም ግን እስከ ቀኑ መጨረሻ ድረስ ተመልሶ እኛ ወደምንፈልገው አይነት ሴታፕ አልገባልንም። ያ ማለት ለዚህ የትሬድ ቀን ልንወስዳቸው የምንችላቸው ተጨማሪ ቫሊድ ኤንትሪዎች የሉም ማለት ነው። ነገር ግን ዛሬ አንድ ትሬድ ብቻ ብናገኝም እንኳን አሪፍ ቫሊድ ያለው ሴታፕ ስለነበር በጥሩ ሁኔታ አትርፈን ወጥተናል። አሁን በአጠቃላይ ስትራቴጂው እንዴት እንደሚሰራ ስለተረዳችሁ ስትራቴጂ ምን ያህል በጥሩ ሁኔታ እንደሚሰራ ለማየት በተለያዩ ትሬዶች ላይ ለእያንዳንዱ የቪክሊ ኤግዛምፕሎችን ተጠቅመን እንመለከታለን። በክሪፕቶ ስቲን ጀምር። እዚህም ቢትኮይን 5 ሚኒት ቻርት ላይ ነኝ እና ማስቀድመን የፎሎወር ሬንጅን ምልክት አድርገናል። በዚህም ፕራይስ ከሬንጁ በታች ብሬክ አድርጎ ወጥቶ እንደዘጋ ማየት እንችላለን። ከዚያም ወደ ሬንጁ ተመልሶ ገብቶ ዘግቷል። ይህም የሎንግ ኢንተሪ ሲግናል ይሰጠናል። ስቶፕ ሎዛችንን በብሬክአውት ሎ ላይ እናስቀምጣለን። እንደዚሁም ደግሞ ቴክ ፕሮፊታችንን የሪስካችንን 2 እጥፍ ታርጌት እናደርጋለን። በዚህም እንደምታዩት ፕራይስ የፕሮፊት ታርጌታችንን የመታ ሲሆን ይህም 2 ሬሾ ፕሮፊት ሰጥቶናል። ከዚያ በኋላም እንደገና ከሬንጁ የወጣ ሲሆን ነገር ግን ተመልሶ ወደ ሬንጅ ውስጥ አልገባም። ይህም ማለት ለዛሬ ተጨማሪ ሴታፕ የለንም ማለት ነው። በቀጣዩም ቀን የፎሎወር ሬንጅን ሃይ እና ሎ ምልክት አድርገናል። በዚህም የ5 ሚኒት ካንድሉ ከሬንጁ ሃይ በላይ ብሬክ አድርጎ ከዚያም ተመልሶ ወደ ውስጥ ገብቶ ዘግቷል። ስለዚህ ይህ የሾርት ሲግናል ይሰጠናል። ስቶፕ ሎዛችንን በሬንጁ ሃይ ላይ እናስቀምጣለን። እንደዚሁም ደግሞ ቴክ ፕሮፊታችንን የሪስካችንን 2 እጥፍ ታርጌት እናደርጋለን። በዚህም ፕራይስ ቴክ ፕሮፊታችንን ታርጌት በአግባቡ መጥቷል። በዚህም 2 ሬሾ ፕሮፊት ጌን ሰጥቶናል። በመቀጠል ፕራይስ ወርዶ ከሬንጁ ሎ በታች ብሬክ አድርጓል። ከዚያ በኋላም ተመልሶ በሬንጅ ውስጥ የገባ ሲሆን በዚህም ሎንግ ሴታፕ ሰጥቶናል። ስቶፕ ሎዛችንን ከሬንጁ ሎ በታች እናስቀምጣለን። ቴክ ፕሮፊታችንን ደግሞ የሪስካችንን 2 እጥፍ ታርጌት እናደርጋለን። በዚህም እንደገና ፕራይስ ታርጌታችንን መጥቶ ሌላ 2 ሬሾ ፕሮፊት ጌን ሰጥቶናል። በተመሳሳይ በዛኑ ቀንም ፕራይስ ሌላ ሴታፕ ሰጥቶናል። ከሬንጁ ሃይ በላይ ክሎዝ ካደረገ በኋላ ተመልሶ ወደ ሬንጁ ውስጥ ገብቶ ዘግቷል። ይህም ቫሊድ የሆነ ሾርት ኢንተሪ ሰጥቶናል። ስቶፕ ሎዛችንን በሬንጁ ሃይ ላይ እናስቀምጣለን። እንደዚሁም ደግሞ ቴክ ፕሮፊታችንን የስቶፕ ሎዛችንን 2 እጥፍ ታርጌት እናደርጋለን። በዚህም ፕራይስ የፕሮፊት ታርጌታችንን በአግባቡ በመምታት ሌላ ተጨማሪ 2 ሬሾ ፕሮፊት ጌን ሰጥቶናል። ፕራይስ ቆይቶ በዚያኑ ቀን ትልቅ ዲፕ የፈጠረ ቢሆንም ነገር ግን ተመልሶ ወደ ሬንጅ ውስጥ ገብቷል። ይህም ለሎንግ ኢንተሪ ሴታፕ የሰጠን ቢሆንም ነገር ግን በዚህ ሴታፕ ላይ አንድ ነገር አለ። ብሬክአውቱ በጣም ትልቅ ነው። ይህም ማለት በሎ ላይ ስቶፕ ሎዛችንን ብናስቀምጥ በጣም ትልቅ ስቶፕ ሎዝ ነው የሚሆንብን። ስለዚህ ለእንዲህ አይነቱ ሁኔታ ትክክለኛውን የሬንጅ ሎ ከመጠቀም ይልቅ ስቶፕ ሎዛችንን ለማስቀመጥ በአቅራቢያ ያለ ኬ ሌብልን እንፈልጋለን። በዚህም እዚህ ጋር ትንሽ የሬዚስታንስ ሌብል አለ። ስለዚህ ስቶፕ ሎዛችንን እዛ ጋር አድርገን እናስቀምጣለን። እንደዚያውም ደግሞ ቴክ ፕሮፊታችንን የስቶፕ ሎዛችንን 2 እጥፍ ታርጌት እናደርጋለን። ሶ ፕራይስ ታርጌቱን በትክክል በመምታት ተጨማሪ ሌላ 2 ሬሾ ፕሮፊት ሰጥቶናል። ስለዚህ የዛሬው ሴታፕ በዚህ ጨርሰናል። አሁን ወደ ቀጣዩ ቀን እንሸጋገር። አሁንም አስቀድመን የፎሎወር ሬንጅን ምልክት አድርገናል። በዚህም ፕራይስ ከሬንጁ ሎ በታች ብሬክ አድርጎ ከዚያም ከሱ በታች ከዘጋ በኋላ እንደገና ተመልሶ ወደ ሬንጅ ውስጥ ገብቷል። በዚህም ሎንግ ኢንተሪ ሰጥቶናል። ስቶፕ ሎዛችንን በሎ ላይ እናስቀምጣለን። ቴክ ፕሮፊታችንን ደግሞ በ2 እጥፍ ሪስክ ታርጌት እናደርጋለን። ግን ትሬዱ ኪሳራ ሆኖ ነው የዘጋ ነው። በዚህም 1 ሬሾ ሉዝ አድርገናል። አሁን ይህንን የማሳያችሁ የዚህ ስትራቴጂ ውጤት ሙሉ በሙሉ ግልጽ በሆነ መንገድ ለማሳየት ስለፈለኩ ነው። ዊናችንን ብቻ ሳይሆን ኪሳራችንንም እንድታዩት ስለፈለኩ ነው። ከዚያም በዚያኑ ቀን ፕራይስ ሌላ ሎንግ ሴታፕ ሰጥቶናል። ስቶፕ ሎዛችንን በሬንጁ ሎ ላይ እናስቀምጣለን። እንደዚሁም ደግሞ ቴክ ፕሮፊታችንን የሪስካችንን 2 እጥፍ ታርጌት እናደርጋለን። እናም በዚህም ፕራይስ ትንሽ ወደ ላይ የተንቀሳቀሰ ቢሆንም ተመልሶ ወርዶ የእኛን ስቶፕ ሎዝ ነክቶብናል። በዚህም ቀን ሌላ አንድ ተጨማሪ 1 ሬሾ ሉዝ አድርገናል። ከዚህ በኋላ ግን ፕራይስ እስከ ቀኑ መጨረሻ ድረስ ወደ ሬንጁ ተመልሶ አልገባም። ስለዚህ የዛሬው ሴሽን በዚህ ተጠናቀቀ። አሁን የመጨረሻው ውጤት እንመልከት። በዚህም ባክቴስት ያደረግናቸው ሁሉንም ትሬዶች ማየት ትችላላችሁ። ከወሰድናቸው 7 ትሬዶች ውስጥ ስትራቴጂው 5 ዊን እና 2 ሪዞችን በድምሩ 8 ሬሾ ፕሮፊት ጌን ሰጥቶናል። ያ ማለት በክሪፕቶ ማርኬት ላይ 72% ገደማ ዊን ሬት አለው ማለት ነው። እርግጥ ነው የበለጠ ትክክለኛ አፈጻጸም ለማግኘት ከፈለግን ከ7 ትሬድ በላይ በሆነ ሁኔታዎች ላይ ባክቴስት ማድረግ ይኖርብናል። ነገር ግን በራሳችሁ እንድሞክሩ ትፈልጋለሁ። ዋናው ሐሳብ የሲስተሙ ቤዚክ ቨርዥን ብቻ በመጠቀም እንኳን እውነተኛ ትሬድ ላይ ፕሮፊት እንዴት ማግኘት እንደምንችል አይተናል።
ይህ ኮንሰፕት በፎሬክስም ሆነ በጎልድ ላይ በተመሳሳይ መንገድ ነው የሚሰራው። በፎሬክስ ዩኤስዲቲ ላይ ከወሰድናቸው 6 ትሬዶች ውስጥ ስትራቴጂው 5 ዊን እና 1 ኪሳራ ብቻ በድምሩ 9 ሬሾ ፕሮፊት ጌን ሰጥቶናል። ይህም ፎሬክስ ማርኬት ላይ 83% ገደማ ዊን ሬት አለው። ይህ በጣም አሪፍ የሆነ ሪዛልት ነው። በተመሳሳይ ደግሞ ስትራቴጂው በጎልድ ማርኬት ላይ ከወሰድናቸው 10 ትሬዶች ውስጥ ስትራቴጂው 6 ዊን እና 4 ኪሳራዎችን በድምሩ 8 ሬሾ ፕሮፊት ጌን ሰጥቶናል። ይህም ከ60% ዊን ሬት ጋር እኩል ነው። በጣም አሪፍ የሆነ ፕሮፊት ነው። እነዚህ ቀላል የሆነው የፎርዋርድ ሬንጅ ስትራቴጂ በተለያዩ ትሬዶች እጅግ በጣም በጥሩ ሁኔታ እንደሚሰራ ማረጋገጫዎች ናቸው። እና እዚህ ጋር እንድታስተውሱ የምፈልገው የስትራቴጂውን በጣም ቤዚክ ቨርዥን ነው እየተጠቀምን የነበረው። ገና ከሌሎች ጽንሰ ሐሳቦች ጋር እንኳን አልቀላቀለውም። መጀመሪያ እንደነገርኳችሁ ከነ ፕራይስ አክሽን እና አሁን ከምትጠቀሙት ስትራቴጂ ጋር ብቀላቅሉት ማሰብ ነው። ግን ደግሞ ያ ሳይሆን ራሱ በጣም አሪፍ ትርፍ ነው እየሰጠን የነበረው። ስለዚህ ይህ በእርግጠኝነት እናንተ ልትሞክሩት የሚገባ ምርጥ ስትራቴጂ ነው። ቪዲዮውን እስካሁን ስላያችሁት አመሰግናለሁ። በቀጣይም እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። እስከዛው ፒስ አውት።